ምንድነው? ሁሉ ነገር ተወሽ እናደርኩ አይደለም። አሁን በቃ ቆንጆ ጊዜ ማሳለፍ ይኸው ቀመስኩልሽ። ይቅርታውን ማረፍ አለብኝ። ሲጀመር የሆነ ሰዓት አይደለም። ልብሴን እንኳን እኮ በቅጡ አላየሁም። እኔ ቆይ አንተን ለማስደሰት ቆይ ምን አድርግ ነው የምትይኝ? ኧረ በእናትሽ የዛሬን ብቻ ረፍበት ነው። ከዚህ በኋላ እዚህ ቤት አልመጣም። ቆይ ቤት ገዛው ሊስልሽ እኔን አስወጥተሽ ወይም ደፍተሽን ብቻሽ ለመኖር ነበር እንዴ? እንዴ ኧረ እያስታወልክ ጆን ምን ሆነ ነው የምትናገረው ንግግር አስታውል እንጂ እንዴ እኔ ነኝ አንተን የምደፋ? እንዴት እንደሰለችሽ ብታውቂ። እንዴ ሴት ልጅማ በጠዋት ነው እንጂ ንቅት ማለት ያለባት። ባሏን ሸኝታ አይደለም እንዴ? ተሳሳትኩ? ኧረ አንቺማ ምን ትሳሳቻለሽ? አሉ እንጂ እዚህ እንኳን ስለምሳ የማይደርሱ እርሱ ኖታ ያኔ ምርጫዎትን ቢያስተካክሉ ኖሮ ቆንጆ ቁርስ ቢፈልጉ ፍርፍሩን፣ ቢያሻው ገንፎ፣ ቢያሻው ጥብሶትን፣ ቡና አፍልተን ሻይ ጠጥተን በዛ ላይ ደግሞ አዳሩን አይደለም እንዴ? አራታች ከሉኝ ብቻ። ያው እንግዲህ እኛ እንደርሶ ክፉ አይደለንም። ሰዎችን መጥላት አይሆንልንም። እንተባበሩታለን። ይቅር ይበሉኝ በቤት ከሰው ስህተት ከብረት ዝገት አይጠፋም አይደለም የሚባለው። እንደውም ዛሬ ለምሳ አንቀጣም እድሉን ከሰጡ። ኖ ኖ ምን ነው አራትሽ ነው? አዎ እንደሱ ነው የሚባለው። እኔ እኮ ደንግጬ ነበር። ይቅርታ ያልተደረገልኝ መስሎኝ። ባይሆን ይቅርታውን ለማጠናከር እራቱን የቤት ቢሆንስ? በደስታ ደስ እያለኝ። ዛሬ እንዴት ነው የሚመሽልኝ ቶሎ? ኧረ ተይኝ። እኔማ የሚመጣው ምንም እየመሰለኝ ነው ምሽት። አቤት ልብን እንዴት ቅልጥ ማድረግ እንደምትችልበት እኮ ብስም የአንቺንስ ማን በነገርሽ? ልቤን ፍስስ ነው ያደረግሽ። ለማንኛውም ቸረሽ ስራ ልቀው። እሺ በልቻው ደህና ዋል። የስ አንበሳ ጸጊ ሄሎ ምነው በጠዋት? ላመሰግንህ። ምነው የተፈጠረ አዲስ ነገር አለ? ሁሉም ነገር እንደታሰበለት ዓላማና እቅድ እየሄደ ነው።
እና ደስታዬን ለመግለጽ ነው። ተጠራጥረሽ ነበር እንዴ? ምን ያስገርማል? የሚያስገርም ነገር እኮ የለውም። ይልቅ አንቺ ከምንም የተረዳሽኝ የገባሽኝ አልመሰለኝም። ያው ለማውራትም ጊዜ አላገኘንም። ምንድን ነው? ይኸውልህ አሪፍ ነው ሰርቷል ምናምን ስለ ብር ጨምሪ እንዳትል። ኧረ ጸጋ አስጨርሽ መጀመሪያ እባክሽ። እኔ እኮ ባለፈው ባይንስ ነገርሽ የገባሽ መስሎኝ ነበር። እባክሽ ልጅቷን ሳልወዳት አልቀረሁም። እንዲህ ጨዋታው ደመቀ ይላል። ይሄ ነው እንዴ? ይሄማ ጸዴ ነው። ኧረ ይመችህ በእናትህ። አሁን ይኸውልህ ይሄ እንዴት እንደሚሆን ታውቃለህ? አንተ እሷን ይዘህ ትሄዳለህ፣ እኔም ጆዬን ይዤ በክብር በቃ ደግሞ ምንም እንዳያሳስብ መላው እጅ ላይ ነው አይደለም እንዴ? አንቺ ግን ይሄን ያለው መጣያት ማለት ነው። አይ እንግዲህ ስነ ስርዓት። አሁን ገና የማይመለከትህን መስመር አለፍክ። ምንድነው ከወደድካት ውለድላታ። ጸጋ ተረጋጋ። አይ ስራ አምጥቼ ደግሞ እንደማመስገን በጓደኝነታችን መሀል ገብተህ ጄጅ ለማድረግ ትሞክራለህ እንዴ? ተረጋጋ ጸጋ ተረጋጋ። እንደዛ ማለት አይደለም። ምን መሰለሽ በተደጋጋሚ በአይኔ ለመንገር ሞክሬ ነበር፣ ግን አልገባሽም እንጂ አብሬያት ባደር ደስ ይለኝ ነበር። ምን ታስቢያለሽ? ይመችህ። በእኔ በኩል ምን ላግዝህ? ለካ ያኔ እንደዛ የሆንከው ገብቶልህ ነው። ግን እኔ የምለው ወንዶች እሷን ስታዩ ለአጫችሁን የምታዝረከርኩት ለምንድን ነው? ይቺ የሆነች አጭር ዱካ እንጃ። እንግዲህ ምናልባት ሌላ ቦታ ያስቀበረችው አፍዝ ይኖራት ይሆናል። አይመስልሽም? ይቅናህ እንግዲህ። ያም እሱም ብሎ ሄዶ ነው አሁን በእጄ የገባው። እድሜ ለማ ሐኪም ሞላ። ይልቅ የሆነ ነገር አስቤ ነበር። እንደውም እሷ ደወለች። አክተዋት እንግዲህ ይሄን ልታለቃቀስብህ ይሆናል። ምን ላት እንዳሰብኩኝ ግን ታውቂያለሽ? ወይ በቃ እኔ ጋርም ደወለች። ደግሞ እንዳትጠረጥር እስኪ ላንሳላትና ታለቃቅስ። በል በቃ ቻው፣ ደውልልሃለሁ። ሄሎ ማሪጌ፣ በእናትሽ ደውልልሻለሁ ብዬ እኮ እንቅልፍ ጣለኝ። አዎ በዛ ላይ አሁን ደግሞ ማሚ ደውላ እሷን እያወራኋት ነበር። አሁን ራሱ ማሪጌ ደወለሽ ብዬ ነው የዘጋሁባት። እንዴት ሆነልሽ በእናትሽ? ጸጊ ነይ ቶሎ፣ አለበለዚያ ታጭኛለሽ። ነይልኝ እባክሽ። ወይኔ ምን ነው የኔ ቆንጆ፣ ምን ሆንሽ? ቆይ እንደውም እንዳትመጭ ደውልልሻለሁ። ቆይ አንዴ። ኧረ አይሆንም እንዴ በጭራሽ። መጣሁ። ችግር የለውም ጸጊ፣ ደውልልሻለሁ። እሺ በቃ ማሪዬ፣ ራስሽን ጠብቂ፣ ደውልልሻለሁ። ቻው። ውይ ሐኪም ሙላ አምላክ እንዴት እኮ እንደምትረዳኝ። እቺ ደግሞ ነይ እናቷ የቀጠረችላት ሞግዚቷ እኮ ነው የምታደርገኝ። ደፋር። እኔም እኔ ነኝ እንጂ ይሄኔማ ገረዶ አድርጋኝ ነበር። ሄሎ፣ ለቢሮ ገብቷል? አዎ ገብቻለሁ። መጣ። ነሽ? ምንድን ነው? ተረጋጊ። ምንድን ነው? ተነሽና ተረጋጊ ማለት ምንድን ነው? ምንድን ነው የተፈጠረው? ተነሽ። ቆይ ተነሽ። ቆይ ምንድን ነው?
የባሌ ባህሪ ተቀየረ ማለት ነው ማለት ነው። አንተ ለመፍትሄ ብለህ የሰጠኝ መድኃኒት የባሌን ባህሪ ቀየረው ልትይኝ ነው? ይኸው እስቲ ቀና ብለሽ ይኸው ቀና ብለሽ ይሄ ሁሉ የምድር በረከት ከና አባቴ እኮ የተመሰከረልኝ ነው። እንዴት ያለሽ ደፋ ባብነሽ አንቺ ቀጥ ብለሽ መጥተሽ ባሌን አምጣት ያለሽ እንዴ? አይደለም እኮ አይደለም ምንድን ነው የልብን ከተናገሩ አይደለም እኮ ማለት ይኸውልሽ አባቴ ማለት እኮ ጨርቁን ጥሎ ያበድን እንኳን የፈወሰ ታላቅ ጥበበኛ ነው። እንዴት ብትንቂኝ ነው እንደዚህ በተራ ነገር መገምሽ? ባሌ ባህሪ ምን ሊለውጠው ይችላል እንዴ? እንደውም ተረጋጊ። ቁጭ በይ። ሰላም ነው ሰላም። ምን ሆነሽ ነው? ተረጋጊ። አለኝ አብረን ሄደን በደንብ ታስረጅኛለሽ። ይሻላል ሎስ ይሻላል። ታሽ ልክ ነሽ። ግን መጀመሪያ ለሕክምናው አንቺ መረጋጋት አለብሽ። ለዚህ ደግሞ ሰው ያስፈልግሻል። እኔ ደግሞ ሁሌ ከጎንሽ አለሁ። ይህንን ጥበብ ደግሞ አባቴ ያስተማረኝ ለህሊናዬ ስለማደርገው ሁሌ አብሬሻለሁ። እንግዲህ የሰው ልጅ ባህሪው ተቀየረ ተብሎ ሐኪም ቤት አይኬድ። እሺ በሌ ቦታ ብቶ ምንድን ነው ታደርገው? እኔ ግራ ገባኝ እኮ። ማለት አንተ ሐኪም አይደለህም እያልሽኝ? እኔ ዘመናዊ ማለት ነው። ለምን ሩቅ ትሄጃለሽ? ሩቅ አትሄጂ። መፍትሄው ያለው እኮ እዚህ አጠገባችን ነው። እዚህ ነው ያለው መፍትሄው። ሩቅ አትሄጂ እኮ። እሺ ምንድን ነው? ሕክምናው መጀመሪያ አንቺን ማረጋጋት ይፈልጋል። ተረጋጊ እኮ። እሺ ነው ተረጋጋው እኮ። ይኸውልሽ ምን መሰለሽ፣ በመጀመሪያ ግን ይህ ንቅሳትሽ ምንድን ነው? ምን አድርገሽበታል? ሳትዋሺ ንገሪኝ። ማለት በቀልድ ውስጥ ንቅሳት ነው ማለት ደስ ስላለኝ ተነቀስኩት አይመስለኝም። ገና የመጀመሪያ ቀን ድምፅሽ እንደሰማሁት የሆነ የሚነዝር ነገር አለ። ምናልባት ሌላ ነገር ካረግሽበት ብዬ። እኔም ብቻ ደግሞ አይደለም አባቴ ነው። ምን ትፈራገጫለሽ? ችግር ትፈጥሪያለሽ እንዴ? ደስ ስላልሽ እኮ ነው ታካብጃለሽ እንዴ? ማለት በቃ እየፈለግሽ ልትፈነክቺ
እንግዲህ ወሳንነት ነገር ባልሽ እንጂ ያደረኩት እንዲስተካከል ከፈለግሽ ደግሞ ይሄ ባለቤት ያጣገላሽን እንዳጨርሰው ስነ ስርዓት ነስ አንተ ወይ በጣም ይናፈራ ፈጣሪ በፈራ ነው የሥራ ስራ ነበር እንዴ? ምንድን ነው ስራ? እሱን እሺ ስትይ እነግርሻለሁ። አንድ ነገር ግን ትዳርሽ ባልሽ እዚህ መዳፌ ውስጥ እንደሆነ እንዳትረሽ። ገባሽ? እና ደግሞ ራስሽ ይሄንን ጉዳይ ለጸጋ ይሄ ተጋድሞ ለሚሆነው ባልሽ ለአንድ ሰው ተነፍሳለሁ በይና ነፍስሽ አደጋ ላይ ገባሽ?